ዛሬ ማን ያሸንፋል ብለህ ታስባለህ? 2-1 ነጌሌ ያሸንፋል ብዬ ገምታለሁ። አርሲ ነገሌ ያሸንፋል? ነጌሌ አርሲ ያሸንፋል ብዬ ገምታለሁ። ምን ብለህ ነው የምትደግፈው? ሳንጂ ነው ያው 2-1 ያሸንፋል። ቅዱስ ጊዮርጊስ ነው 2-0። በጣም አሪፍ። ያሸንፋል ነጌሌ አርሲ። ማን ያሸንፋል? ነጌሌ አርሲ። መልካም እድል ለአርሲ ነገሌ ላለው። እስቲ በሞራል ታንክ ዩ። ያሸንፋል እና ያሸንፋል በሳንጃው ሙሉ እምነት አለ። ነው ዛሬ ደግሞ አርሲ ነገሌና የቅዱስ ጊዮርጊስ ጨዋታ አላቸው። ከደጋፊዎች መካከል ከአርሲ ነገሌ ማለት ነው አንድ ወዳጅ እዚህ ጋር አለ። ስሙን ያስተዋውቀኛል። በመጀመሪያ ደረጃ ስምሽ ንገሪኝ። ቶቲ ይባላል። ቶቲ ፍራንሲስኮ ቶቲ ነው? አዎ ነው። ኦኬ። ለምን ተባልክ እንደዛ? ኳስ ተጫዋች ነኝ። የምር ምን ላይ ነው? ስትራይከር ላይ ነው። ስትራይከር። ኦኬ። ምን ላይ ማለት አሁን ለማን ነው የምትጫወተው? አሁን ነጌሌ አርሲ 17 ተይዘናል። ኦኬ። አንደር 17 ተይዘናል። በጣም አሪፍ። ስለዚህ እንዴት ነው በአካባቢያችሁ ላይ ነው የምትጫወቱት ወይስ ከፍተኛ ሊግ ምናምን አለው? ከፍተኛ ሊግ የለውም፣ ግን የመጀመሪያ ቱርናመንት ውድድር አለ የተባለ ነው። እዛ ላይ ለመሳተፍ እየተዘጋጀ ነው። የተዘጋጃችሁ ነው። ዛሬ ማን ያሸንፋል ብለህ ታስባለህ? 2-1 ነጌሌ ያሸንፋል ብዬ ገምታለሁ። አርሲ ነገሌ ያሸንፋል? ነጌሌ አርሲ ያሸንፋል ብዬ ገምታለሁ። ምን ብለህ ነው የምትደግፈው ክለብን የምትወደው? ምን ብለህ? እንዴት በቃ ደስ ብሎኝ ምን ብሎኝ ነው ደግፍ። ሲያገባ እንዴት ነው የምትጨፍረው? አረ ይታበድለታል። አይታበድለትም? ይታበድለታል። ማን ያሸንፋል? ነጌሌ አርሲ። ማን ያሸንፋል? ነጌሌ አርሲ። መልካም እድል ለአርሲ ነገሌ ላለው። እስቲ በሞራል ታንክ ዩ። ውድ የቻናላችን ቤተሰቦች ይህ የደጋፊዎች ጭዌ ነው። ዛሬ ቅዱስ ጊዮርጊስ ከአርሲ ነገሌ ጋር ጨዋታ አለው። ከቅዱስ ጊዮርጊስ ደጋፊዎች መካከል ደግሞ እዚህ ጋር ደጋፊዎች አሉ። ስማቸውን ያስተዋውቁኛል። በመጀመሪያ ደረጃ ስሜ ዳሪክ ዳዊት ይባላል። እሺ። ስሜ ዮባለማጂ ይባላል። ስሜ ዮርዳኖስ ይባላል። ስሜ አብስራ መኮንን ይባላል። ዛሬ ማን ያሸንፋል? ሳንጂዬ ነው። 3-1 እሺ። ቅዱስ ጊዮርጊስ ያሸንፋል 2-1። ያው ሳንጂ ነው ያው 2-1 ያሸንፋል። ቅዱስ ጊዮርጊስ ነው 2-0። በጣም አሪፍ። እንዴት ነው የምታስጨፍሩት? እንዴት ነው ሞራላችሁ? እስኪ እኮ እንዴት ነው የሚቀወጠው? ሳንጂዬ ሲያገባ ይመጣል። አረ ምንም ቃል ሲጀመር የለንም። ያው እናሳያለን። ቃል የለም ለቲሙ። እስኪ እናሸንፋለን እናሸንፋለን በሳንጃው ሙሉ እምነት አለ። በሳንጃው ሙሉ እምነት አለ። አርማችን መለያችን ነው። ሳንጂዬ ኩራታችን ነው። ይበቃል። ዋው በጣም ደስ ይላል። እንግዲህ ያው ለቅዱስ ጊዮርጊስ መልካም እድል። ግን ከቅዱስ ጊዮርጊስ በጣም የምትወዱት መዝሙር ምንድን ነው? ጊዮርጊስ ጊዮርጊስ ማለት የከፋችሁ አባባል ስተት መስሉ የታያችሁ በእናንተ አይን ልክ መሆን አልፈልግም። ሳንጂዬ መተው አይደረግም። አንቺ አንድ ነው። አንድ ነው። ሁላችንም እሱ ነው ዘመን ተሻጋሪ። ስለዚህ ያው ለቅዱስ ጊዮርጊስ መልካም ምኞታቸውን ገልጸዋል። ውድ የቻናላችን ቤተሰቦች ለቅዱስ ጊዮርጊስ ደጋፊዎች መልካም እድል እላለሁ። አመሰግናለሁ። ታንኪ ዩ።